የቴዲ 17 መርፌዎች ወይንም ህልም እንደፈችው ነው። በአሌክስ አብርሃም 17ኛዋ መርፌ። ቴዲ አፍሮ ዘፋኝ ነው። በፍቅርም በነገርም ጠቅ የሚያደርግ የሾለ የተሳለ ድምፅ ያለው ዘፋኝ። ብትፈልጉ ለሙዚቃ የተቀባ ልትሉት ትችላላችሁ። ከላይ የተሰጠ እግዜሩ አንተ ልጅ ያዚህን አሪፍ ድምፅ ጓደኛ አታብዛ ብሎ እንደ ጉርሻ ሸቆጠለት። ራሱ ቴዲ አፍሮ እንዳለው እንዲሁን ብሎ ከላይ ካዘዘ ልጁ ምን ያደርግ ክራሩን ያዘ። ልክ ንጉሡ ስልጣናችን ከላይ ነው እንዳሉት ሙዚቃው አምባገነንነት ማንም ተው ይል አንሰማም። ከላይ የመጣው የሚቆመው ከላይ ብቻ ነው። እናል ቢሉም እናንተናን አንሰማም። አስራ ስድስተኛዋ መርፌ። ክራሩ እንጃ ብሎ ሲያጭኳት ድፍን ጦቢያን አናወጣት። አንዳንዶች እንግዲችን የእህቱ መርፌ ጠቅ አደረገቻቸው፣ አመመቻቸው። ከደጅሽ እንጆሪ ወንዙን ተሻግሬ የጥርስሽ ብልጭታ የአይኔ አበባ የሚል ዘፈን የለመዱ የአምቡሌ ምናምን አንዳንዶች ጠቅ ያደረገቻቸው ነገረኛ መርፌ ፈሯት። ስብሰባ ግምገማ ተቀመጡ። እቺ ህዝብን ከአዚሙ ያነቃች መርፌ የማን ናት? የታሪክ ምሁራን ምስክርነት ተጠሩ። በሀገራችን ታሪክ ስለ መርፌ ዘፈነ ይኖር ይሆን ተብሎ ታሪክ ተመረመረ። የለም። እሺ ስለ ቁምጣ? የለም። እሺ 17 መርፌ ስለተጠቀሙ ቁምጣ? የለም። በደንብ ይጣራ። ተጣራ። ድሮ በጣም ድሮ አንድ ደሳሳ ጠላ ቤት ውስጥ አንድ ሽማግሌ የጎንደር አዝማሪ ስለ መርፌና ቁምጣ ዘፍኖ ነበር። ምን ብሎ? ቁምጣዬ ተቀዷል፣ መርፌውን ይዘሽ ነይ፣ የጋራችን ዕቃ ሊወድቅ አይደለም። የኛው መርፌ ከዛኛው መርፌ ይለያል። ለማንኛውም ይህን ባለ መርፌ ባይነ ቁራኛ ይሁት ጨርሰናል። አስራ አምስተኛዋ መርፌ። ሁለተኛው የክራር ጨዋታ። ዘጸአት ለኢትዮጵያ ወደ ተስፋ ጉዞ ባህሩን የሚያሻግር አንድ መዝሙር ነው። ይሄ ልጅ ንስሐ ገባ፣ ድሮም የልጅ ነገር ፍቅር አተን እንጂ በራብ የተቀጣን አፈሩ ገራገር ምድሩ መቻ ሳጣን። ከመርፌ በፊት ግርማዊነታቸው ከዚህ ሰረገላ ወደ ማዕከል ወርደው ሲተኩ በሌላ ባዛውንቶች ራስ 60 ጉድጓድ ምሳ አብዮት ሞላቸው በተማራሪ ይሄ ምስማር በ17 ምስማር የተቸነከረ ሳጥኑን በርግዶት ፊት ተገተረ። እውነት ኧረ አይነጋም ወይ ሌቱ ኢትዮጵያዬ። ይሄ ለካፊ የሆነ ልጅ ሳይነጋ በፊት ምላሱን ቁረጡ። 14ኛዋ መርፌ። በመጀመሪያ መርፌ ነበር። መርፌውም ሲበዛ ሹል ነበር። እንዳምናው ባለቀን ያምናውም ከቀጣ አዲስ ንጉሥ እንጂ ለውጥ መቼ መጣ? እኔን ነው ይሉት ጥያቄ በዛ።
ቆይ ቀንህን ጠብቅ ተቆጣች። ክራር ጮኸች። ቂም በቀል ክፉ ነው፣ ከአምላክ ያለያያል። ተዋዶ መትጋት ግን ቅጣትን ያስተሰርያል። ጃ ከክራሩ ጎን ለጎን እቺ ሀገር ምን ይሻላታል? ሶሻሊዝም፣ ካፒታሊዝም፣ የኔ መንገድ፣ የኛ መንገድ፣ ያኛው፣ ይሄኛው። ዝም በል። ዝም አልልም። አታውቅም። አውቃለሁ። ባንዳ ሀገር ሻጭ፣ ጸረ ሕዝብ፣ ስልጣን ፈላጊ፣ ዘረኛ፣ ጎጠኛ፣ ሙሰኛ። ክራር ጮኸች። ጃ ይህም በክፉ ቃል ይህንን ሲወቅሰው፣ ይህም በጥላቻ ይህንን ሲወቅሰው መለየት አቃተ የሚበጀንን ሰው። እማ እማ ጃ ማለት ፈጣሪ መሰረይ ይቅርታ፣ እኛ ስንዋደድ ይሰማናል ጌታ። የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እድሉን ሰጥተናል። ምርጫ፣ ካርድ፣ ቅስቀሳ። የተወዳደረ ፖለቲከኛ፣ ያሸነፈው ሙዚቀኛ፣ ያው መርፌ ታጥቆ ዝናር ሙሉ መርፌ አንድ አርገን መልሰ ድንጋይ። አስራ ሦስተኛዋ መርፌ እስር ቤት። ዝም፣ ቄሱም ዝም፣ መጽሐፉም ዝም፣ ክራሩም ዝም። አስራ ሁለተኛው መርፌ። ከ12ቱ ደቀ መዛሙርት አንዱ እንዳለው ሽታው ክርስቶስ እግር ላይ ከሚደፋ ተሽጦ ለድሃ ቢሰጥ ፍርስ። ድሆች ሁልጊዜም እናንተ ጋር ናቸው። ሌባ ከረጢታም እጅሽን ወደ ከረጢቱ መስደድ የለመደብሽ ለድሃ ልትቆረቆሪ ቆረቆንዳ ነቅተንብሻል። ቡናውን ከምትጠጡ ተሽጦ ለድሃ ቢሰጥ፣ ቆዳውን ጄንዶ ከምታደርጉት ተሽጦ ለድሃ ቢሰጥ፣ መሬቱን ጦሙን ከሚያደር ተሽጦ ለድሃ ቢሰጥ። ክራር ጥይት አላምናለኛ ልቤ አላምናለኛ። ይችን ሌባ ደቀ መዝሙር ሆዷ ተተርትሮ ስትሞት ሰማ የሸጠችው አምላክ ሲፈርድባት ዕጣ ተጣጥረው በጎደለው ትተካለች። መተካካት እና ድሃ የሚሞትበት ሰበብ አያጣው። ጠኔ ቢሴተው በሽታ ተጠበቅ፣ ተጠንቀቅ፣ አትልከስከስ፣ አትተራመስ። ዓይንህ ይጹም፣ እግርህን ሰብስብ። ጋዜጣው ኪነቱ ምናምን መላ ወገን አትበል ችላ። ድሃ ሞተ ተብሎ በሽታ ወይ ፍቅር ድሃ በሞቴ ማን አባቱ ያገባዋል? እሷ ጋር አድሬ ሲነጋ ፍግም ልበል እያለ ክራሩ መረራት። ሰብአዊ እስራኤላዊ እማማ አንቺ ደንቆሮ ስል እዚህ ጋር ደግሞ ሌላ ትኩሳት። ወገን ያለቀ በወሲብ እሳት። እደግመዋለሁ እሳት። ተሰደብኩ ብላ እማማ ተቦጣቦጠች። ተደፈርኩ፣ ዘራ። ማን አባቱ ነው ደንቆሮ ያለ? ታሪክሽ 100 ዓመት ነው ያለኝ። እንዴ
መሬቴንም የደፈረ የምትችውን ምቺ ቢሏት ወደ ሚስቷ ሚስቱ ሮጠች። ተደፍረሽ የኖርሽው በአባቶቻችን ደም፣ የደፈረሽው ደም ያስደፈረሽ ቅደም። ደም በደም ሲፎከር ሲሸለል ከዛ ሁሉ የመድፍ ጥይት አንዲት መድፍ ወጣች። ከመድፍ የበለጠ ምድርን የምታናጋ መርፌ። ኢትዮጵያን ራሷን በዶክተር ስልጣን አዘዘች። ዙሪ ቀምስሽን ግለብ። ጠቅ ፉከራና ሽለላ ያደነደነው መቀመጫዋ ላይ የፍቅር መርፌ። ያላክልል ስራ ቤቴ ቁርጦኗን መለየቴ ነጠለኝ ክፉ ዘመን ከምወዳት ባለቤቴ። መድፍ እዛ አፍንጫቸው ስር ጮሁ ያልሰሙት መርፌዋን አዲስ አበባ ላይ ስትጮህ ሰሙ። አነቡ፣ አሻግረው ተመለከቱ። ዝሆኖች ድንበሩ ላይ አቧራ እያስነሱ ምድሩን በአቧራ ጉም ሸፍነዋል። ሳሮች ይጨፈልቃሉ፣ ይረገጣሉ፣ ይታጨዳሉ። ወይ ያልመጣ ነገር አቋርጬ ዱሩን፣ ዝሆኖች ተጣልተው ሰበሩት ድንበሩን። መርከቡ፣ ማዕበሉ፣ ወጀቡ፣ የሕፃን ነፍስ ምህረት፣ አውዳሚ ወዳሚ የተወደመለት ሲደርስበት ቃል ያውም ዳህላክና አዲስ አበባ እዛና እዚህ ሆኖ ያሉት ከሚጠፋ የወለዱት ይጥፋ። አንደኛው መርፌ። መርፌና መርፈኛው ሲበዛ ባለ ወንበሮች አልመቻላቸው። ወንበራቸውን በመርፌ የሞሉ ሁሉ ለፍርድ ይቀርባሉ። የዳኛው ወንበር ራሱ መርፌ። አንቀጽ ምንንትስ ጠቅ፣ ወንጀል ጠቅ፣ የፍትሐ ብሔር ጠቅ፣ እቻ ሀገር ራሷን ነዋሪዋን ሁሉ ጠቅ ጠቅ፣ የቤት ኪራይ ጠቅ። 11ኛው ሰዓት ላይ ደረስና ከጠዋቱ ነው ከምሽቱ 11 ሰዓት ሁሉ ጊዜ ፍጻሜ ነው ያለው ማለት በቃ በፍቃዱ መርፌኛው ጠዋት አደረገ። ጠዋት ሱቡሂ አዛን ላይ ተነሱ ከእንቅልፍ ሶላት ይሻላል፣ ደግና ሩሩ ፈጣሪያችሁን አመስግኑት ሲባል አዛን አለ መስጊድ ልትነጋ ምድር ሊሂድ ሺህ መንደፈር ልሳፈር ባቡር። መርፌውን ተሸክሞ ከሐረር አዲስ አበባ ሲገባ 10ኛው መርፌ። እጭ እንዴት ተሸወድን! ይህ 17 መርፌ ለካ ቁምጣ አይደለም። የሚሰፋው ቁምጣው አገርን፣ ድህነት ስንት ነገር ያሳጠረባት ቁምጣ አገርን። ይሄ ጎሳ ለጎሳ ብሔር ለብሔር የተጠባበቀ ተረትህን የሚሰፋው ፍቅርህን መተሳሰብ ነው መርፌ። ካልተፈቀድክ ትበታተናል። ታዲያ ትዕግስት መቻቻልህን ሲዝግ በቃኝ ትላለህ። ባትልም ይልሃል ብቸኝነት ይሻለኛል እያልክ 9 8 7 6 5 4 3 2 1 መርፌው እንዳያልቅ ቀዳዳ ሳያልቅ ሰው መርፌውን ሲጨርስ ጸባይ ሰናይ ይሆናል። ጸባይ ሰናይ። ቻው።
አሌክስ አብርሃም። ውድ የቆንጆ ትዕይንት ቲዩብ ቤተሰብ አባላቶች በሙሉ አዲሱ ዓመት የሰላም፣ የጤና፣ የብልጽግና እንዲሆንልን እየተመኘን በአዲሱ ዓመት ደግሞ ለእናንተ እንደዚህ አይነት ጣፋጭ ወጎችን በሳምንት 2 ቀን ለማቅረብ የተዘጋጀን ስለሆነ እነሆ እናንተ ሰብስክራይብ፣ ላይክ፣ ኮሜንት ለጓደኞቻችሁ ሼር በማድረግ ቲዩባችንን እንድታስተዋውቁልን፣ እንድትጋሩን፣ ቤተሰብ እንድትሆኑ ስንል በትህትና እንጠይቃለን። እንዴት ነው የዛሬው የአሌክስ አብርሃምን 17 መርፌዎች የቴዲ 17 መርፌዎችን እንዴት አገኛችሁት? ወደዳችሁት ወይንስ አስተያየት አላችሁ? ጠላችሁት? ያላችሁን አስተሳሰብ እና አስተያየት በሙሉ ኮሜንት ላይ በመጻፍ ለፕሮግራማችን እድገት ይረዳናልና ኮሜንት አድርጉን፣ ሼር አድርጉት። እናመሰግናለን። መልካም አዲስ ዓመት ይሁንልን እያልኩ በድጋሚ እሰናበታለሁ። መልካም